ሰላም ውድ የክብርቲው ቤተሰቦች እንዴት ናችሁ? ቲና ነኝ። እሱ ደግሞ አባይ ቦሎ ላይ አብራችሁን የምትሰሩ ቤተሰቦቻችን ታውቁናላችሁ። ተጋግዘን በጣም ብዙ ነገር እየሰራን እንገኛለን። ዛሬ ደግሞ በጣም ደስ የሚል ዜና አለ። ንገራቸው። በጣም አሪፍ አዲስ ፕላትፎርም መጥቶልናል። ልክ እንደ ቦሎዬ ቻት ብቻ የምንሰራበት ምንም አይነት ላይቭ ማንገባበት በጣም አሪፍ ፕላትፎርም መጥቶልናል እና እሱም ፕላትፎርም እናስተዋውቃችኋለን ማለት ነው። ይሄ ፕላትፎርም ለወንድም ለሴትም የሚሆን ነው። ያ ማለት ወንድም ሴትም ያለምንም ሌቭል ወደዚህ ፕላትፎርም ገብቶ ስራ መጀመር ይቻላል። ልክ እንደ ቦሎዬ የሚያስፈልገን ስልክና ኢንተርኔት ብቻ ነው የሚያስፈልገን። ስራችንን እየሰራን ጎን ለጎን ገንዘብ የምንሰራበት ፕላትፎርም ነው ማለት ነው። በነገራችን ላይ ቦሎዬ ላይ ቀድሞ የተገኘ ወይም ደግሞ እንደዚህ አይነት ፕላትፎርሞች ላይ ቀድሞ የተገኙ ሰዎች አሪፍ ነገር እያገኙ እንደነበር ታውቃላችሁ። እናንተም ምናልባት ቀድሞ የጀመሩት አሪፍ ቦታ ላይ የደረሱ እንደሆነ፣ ስለዚህ ቀድማችሁ ጀምሩት፣ ወደኋላ አትበሉ። ሊንኩንና እንዴት አድርጋችሁ መመዝገብ እንደምችሉ እዚህ ቪዲዮ ላይ ሙሉ ለሙሉ ጥንቅቅ አድርገን ስላስቀምጥላችሁ ቪዲዮን እስከ መጨረሻ ድረስ ተመልከቱት። በሚገባ የኩሪቲው ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ቪዲዮን ሼር፣ ላይክ እና ኮሜንት በማድረግ ለብዙ ሰው እንዲዳረስ አድርጉ። ምክንያቱም አሁን ላይ በጣም ብዙ ሰዎች ኦንላይን ስራ መስራት እንፈልጋለን። እኔ ራሱ በጣም ብዙ ሰው ነው ኢንቦክስ የሚያደርግልኝ። ይህንን አጋጣሚ ተጠቀሙበት እላለሁኝ። አሁን ቀጥታ ወደ ቪዲዮ እንወስዳችኋለን። ወደ ስክሪን ሪከርዱ ዲስክሪፕሽን ቦክስ ላይ ሊንኩን ታገኛላችሁ። ስለዚህ ሊንኩን ከዲስክሪፕሽን ቦክስ ላይ ወስዳችሁ እንዴት አድርጋችሁ መመዝገብ እንደምትችሉ አሳያችኋለሁ ማለት ነው። ሊንኩን አንድ ጊዜ ትነኩትና ቀጥታ ወዴት ይወስዳችኋል ማለት ነው? ወደ ፕሌይ ስቶር ይወስዳችኋል። እንደዚህ እንደምታዩት አሁን እዚህ ጋር ዳውንሎድ የሚለውን አንድ ጊዜ ትነኩታላችሁ። ሊንኩ ወደዚህ ቀጥታ ማይወስዳችሁ ከሆነ ምን ታደርጉታላችሁ? ጫን ትሉትና ኮፒ ሊንክ ታደርጉታላችሁ። ከዛ በኋላ ወደ ክሮም ገብታችሁ እዛ ላይ ማውረድ ትችላላችሁ። ቀጥታ እዚች ጋር ትገቡና ኢንስቴል የምትለውን አንድ ጊዜ ትጫናላችሁ ማለት ነው። አፕሊኬሽኑን ከጫነው በኋላ እዚች ጋር ኦፕን የሚል አማራጭ አለ። ስለዚህ አንዴ ኦፕን የሚለውን ትነኩታላችሁ። ሳይን ኢን ዊዝ ጉግል የሚለውን ጊዜ ትነኩታላችሁ። ከዛም እዚህ ጋር ከሚመጣላችሁ ኢሜል አንዱን የራሳችሁ ያው ካላችሁ ከኢሜላችሁ አንዱን ትመርጡለታላችሁ። እኔ ይሄንን መርጫለሁ። እዛ ጾታችሁን ካስመረጣችሁ በኋላ ጋር ትመጡና ቼኪን የሚለውን ትነኩታላችሁ። በየቀኑ እንደዚህ ኮይን ይሰጣችኋል ቼኪን ስታደርጉ ማለት ነው። ስለዚህ ኮይኑን ለጌም ወይም ደግሞ ለጊፍት መጠቀም ትችላላችሁ ማለት ነው። እንደዚህ ወደ ሆኖ ቤቶች ያስገባችኋል። ካልፈለጋችሁ መላክ ካልፈለጋችሁ ደግሞ የኤክስ ምልክቷን ትነኩና ከዚህ ላይ መውጣት ትችላላችሁ። እዚች ጋር ሚ የምትለዋን በመንካት እዚች ጋር ፕሮፋይላችሁን በደንብ ማየት ትችላላችሁ። እንደምታዩት 00 ነው። ምንም አዲስ ነገር የለም። ያው ከኢሜል ነው ይሄኛውን ስማችሁን የሚያመጣው። ኤዲት ማድረግ ከፈለጋችሁ እዚች ጋር ነክታችሁ ይሄን ቀስት ነክታችሁ ስማችሁን ምን ማድረግ ይቻላል? እዚች ጋር ማስተካከል ትችላላችሁ ማለት ነው። እንደምታዩት እዚች ጋር ገብታችሁ ማስተካከል ትችላላችሁ። አይዲ ያው እዚች ጋር ካንትሪ እዚህ ጋር ፎቶ ማስገባት ከተፈለገ እዚህ ጋር ማስገባት ይቻላል ማለት ነው። አሁን ዋናው ምንድነው? ታስካችንን መስራት አለብን። ታስካችንን ለመስራት እዚህ ጋር ታስክ የምትለዋን አንድ ጊዜ እንነካለን። እዚህ ጋር የምታዩት ሆስት ኦን ማይክ ቱ ሃወር የሚለው በየጊዜው የምትሰሩት ነው። ያ ማለት በሰዓት 500 ያ ማለት 2 ሰዓት ስትሰሩ 1000 ይሰጣችኋል ሁሉ ጊዜ ማለት ነው። ሌቭላችሁን እያሳደጋችሁ በሄዳችሁ ቁጥር ይሄ ደግሞ እየጨመረ የሚሄድ ነው ማለት ነው። ነገር ግን ከአንድ ወር በኋላ ሌቭላችሁን ካላሳደጋችሁ ይሄኛው ይቆማል። እዚህ ጋር የምትመለከቷቸው ደግሞ አዳዲስ ሆናችሁ ስትገቡ የሚሰጣችሁ ታስኮች ናቸው። በመጀመሪያው ሰዓት 2000፣ በሁለተኛው ሰዓት 2000፣ በሶስተኛው ሰዓት 1000 ይሰጣችኋል። ከላይኛው 1000 ጋር አጠቃላይ ስንት ሆኑ ማለት ነው? 3 ሰዓት ላይቭ ላይ ተቀምጣችሁ 6000 ፖይንት ወይም ደግሞ ኤች ፖይንት ነው የሚባለው፣ እሱን ታገኛላችሁ ማለት ነው። ሌሎች እዚህ ጋር የተዘረዘሩትን ታስኮች በሙሉ በየጊዜው ስትሰሩ እዚህ ጋር የተቀመጡትን ፖይንቶች በአጠቃላይ መውሰድ ትችላላችሁ ማለት ነው። እሺ ታስካችሁን ለመስራት ምንድነው የምታደርጉት? እዚች ጋር ጎ የምትለዋን መንካት ወይም ደግሞ ከሆም ፔጅ ላይ የማይክሮፎን ምልክት አለች። እሷን ስትነኳት ቀጥታ ወደዚህ ፔጅ ያመጣችኋል ማለት ነው። ለመጀመሪያ ጊዜ ከሆነ እዚች ጋር ፎቶ እንድታስገቡ ይጠይቃችኋል። ፎቶ እዚህ ጋር ታይትል እንድታስገቡ ይጠይቃችኋል። ስለዚህ አስገብተን እናያለን ማለት ነው። ፎቶውን ለማስገባት ይሄን የካሜራ ምልክት አንዴ መንካትና ለእንትኑ አክሰስ መፍቀድ ይኖርብናል። እነዚህ ሁለቱን ከነካችሁ በኋላ ወደ ጋለሪ ወስዳችኋል። ከዛ ትመርጣላችሁ ማለት ነው።
ፎቶን ካስገባችሁ በኋላ ቀጣይ ታይትል ነው የምትጨምሩት። ከዛ በኋላ እዚህ ጋር ታጎችን የፈለጋችሁትን መምረጥ ትችላላችሁ። ሚውዚክ፣ ቻቲንግ ምናምን የሚለውን የፈለጋችሁትን መምረጥ ትችላላችሁ። ሌላው እዚህ ጋር ማይክ ሞድ የሚለው ሰዎች ልክ ወደ እናንተ ሩም ማይኩ ቀጥታ እንደነኩ እንዲገቡና ፍሪሊ እንዲገቡና ወይ ደግሞ እናንተ እንድትፈቅዱላቸው የምታደርጉበት ነው። ይሄኛው ፍሪ ማድረግ ትችላላችሁ ከፈለጋችሁ፣ ያው በፍሪ ነው እኔ የምትበለው። እዚህ ጋር ደግሞ አናውንስመንት የሚለው ሩማችሁ ላይ የሆነ ጽሁፍ መጻፍ ከፈለጋችሁ ልክ ሲገቡ ሰዎች የሚያነቡት ነው። እሱን ማንተ ማድረግ ትችላላችሁ፣ መምረጥ ትችላላችሁ ማለት ነው። ስለዚህ እዚች ጋር አስገብተን አሁን እንቀጥላለን። ዝም ብዬ ይኸው በስሜ አድርጌዋለሁ። ሌላው እዚህ ጋር እንደምትመለከቱት አብረን እንስራ ብዬ ጽፌያለሁ። ከዛ በኋላ ምን አደርጋለሁ? ጎ ሚለውን እነካለሁ ማለት ነው። ልክ እንደምታዩት ወደ ራሴ ሩም አስገብቶኛል ማለት ነው። እዚህ ጋር እንደምትመለከቱት ወንበር ላይ ካልተቀመጣችሁ እየቆጠረላችሁ አይደለም። ስለዚህ ወንበሩን ስትነኩት እንደዚህ ማይክሮፎን ልትፈቅዱለት ይጠይቃችኋል። ስለዚህ ዋይል ዩዚንግ ዚስ አፕ የሚለውን ስትነኩ ወንበሩ ላይ ያስቀምጣችኋል ማለት ነው። እዚህ ጋር ነው ሰዓታችሁን መቁጠር የሚጀምረው። መጠንቀቅ ያለባችሁ ነገር ምን መሰላችሁ? ማይክሮፎን ማጥፋት የለባችሁም። የማይክሮፎን ምልክቷን ነክታችሁ ማጥፋት የለባችሁም። ሌላው ደግሞ ከ15 ደቂቃ ያነሰ ብትቀመጡ ስለማይቆጥር ቢያንስ 15 ደቂቃ መቀመጥ ይኖርባችኋል፣ ተመልሶ በኋላም እንዲቆጥርላችሁ ለማድረግ ማለት ነው። ሌላው ታስኩ እንዳለቀ ቀጥታ ታስክ ውስጥ ገብታችሁ ክሌም ማድረግ ትችላላችሁ። ካልሆነ ደግሞ እዚች ጋር ታስክ ብትለዋ ስር ቀይ ምልክት ይመጣላችኋል። እሱን ነክታችሁ ቀጥታ ሄዳችሁ ክሌም ማድረግ ትችላላችሁ የሰራችሁትን ማለት ነው። በጣም በጥንቃቄ ስሩት። ምክንያቱም አንድ ጊዜ እንትን ካላችሁ ከቀጣችሁ ፕላትፎርሙ እንትን ስለማይመለስ በደንብ አድርጋችሁ ስሩት። ቪዲዮን እስከዚህ ሳካያችሁት ለመስራት ተዘጋጅታችኋል ማለት ነው። ለዚህ ምንም አይነት ጊዜ ሳትፈጁ ባያችሁት መሰረት ሊንኩን ከዲስክሪፕሽን ቦክስ ላይ ወስዳችሁ ስራ ጀምሩ እና ተቀላቀሉንና እንስራላችኋለሁ። ስለዚህ ፕላትፎርም ተጨማሪ መረጃ ሲኖረን ከዚህ በኋላ በደንብ በተደጋጋሚ እየመጣን እዚህ ጋር የምንሰራላችሁ ይሆናል ማለት ነው። ላይክ ማድረግ እንዳይረሳ፣ ለሌሎች ጓደኞቻችሁም እንዲደርስ ሼር አድርጉት። ይመቻችሁ። መልካም ጊዜ ይሆንላችሁ። መልካም ጊዜ። እንገናኛለን።